በዚህም እንደ ዞናችን በተለይ ባለፈው ዓመት በቁርጠኝነት በሰራናቸው ስራዎች የለውጡ መንግስት የነደፋቸውን ሁለንተናዊ ስራዎች አጉልቶ ከማሳየትና የዞናችንን ገጽታ በመገንባት ረገድ ሚዲያና ኮሚኒኬሽን ዘርፉ ትልቅ ሚና ተጫውቷል። ሁላችሁም በሚዲያ ላይ እንዳያችሁት አምና አነሰን በዛም የተሻለ ስራ ሰርተናል ብለን እናስባለን። ቀንና ማታ አቅማችንን ተጠቅመን ሰርተናል ብለን እናስባለን። ለዚህ ማሳያ የሚሆነው ያው ባለፈው ዓመት የኛን ገጽ የምትከታተሉ አልፎም የክልሉን ገጽ የምትከታተሉ ካላችሁ ያው ካሉት ከስድስቱ ዞኖች የኛ ዞን አንደኛ ወጥቶ የኮምፒውተር የሰርቲፊኬት እውቅና ተሸላሚም ነበር። ይሄ ምንድነው ቀንና ማታ ኮሚትድ ሆነ የኛን ልጆች አስተባብረን በሰራናቸው ስራዎች ከስድስቱ ዞኖች ዝም ብሎ ይሄ ከከለከለ ይሻላል በሚል ሳይሆን ዝርዝር የሆነ ሪኳየርመንት ወጥቶ መስፈርቶች ወጥቶ የኛ ዞን አንደኛ የወጣበት ሁኔታ አለ። አሁንም ቢሆን ያንኑ ጥንካሬ ይዘን ለማስቀጠል ነው እናንተንም እዚህ የኛ አጋሮች እንድትሆኑ የጠራናችሁና ያንን አስጠብቀን ለማስቀጠል ስለሆነ ነው የሚል ነገር መያዝ አለበት። ይሁን እንጂ የሁሉንም መዋቅሮች አሁን እኛ አምና ላይ የተሻለ ስራ ሰራን ማለት ደግሞ ሁሉንም አቅሞቻችን በሁሉም ተቋም በሁሉም ሴክተር ያለውን አቅሞቻችንን በሙሉ ተጠቅመን ያለንን የእውቀትና የተለያዩ ሪሶርሶችን ተጠቅመን በዞናችን ውስጥ በሁሉም ሴክተሮች በጎ ስራዎችንና መልካም ገጽታዎችን አጉልተን አሳይተናል ማለት ነው። ያ በጣም መታየት ያለባቸው በርካታ ስራዎች በእያንዳንዱ ተቋም አሉ። ያን ግን የኛ የሰራተኞቻችን አቅም ውስንነት የኛ ቁጥር ማነስም ጋር ተያይዞ ከኛ ጋር ኮላቦሬቲቭሊ የሚሰሩ ሰዎችም እስከዚህም የሌሉ በመሆናቸው ያን ያክል ስራ ሰርተናል ብለንም አልወሰድንም። ለዛም የሚያስደፍር ነገርም የለም። ገና ቀጣይ ብዙ መስራትን የሚጠይቅ ነገር መሆኑን እናንተ መያዝ ይጠበቅባቸዋል። እንደ መግቢያ እንግዲህ መያዝ ያለብን ጉዳይ በህዝብ ግንኙነት ዘርፍ ቀደም ሲል የነበሩብንን ተቋማዊ የግንኙነት ከእናንተ ጋር በተለይ የነበሩብንን ተቋማዊ የግንኙነት መላላትና የመረጃ ክፍተት ሞልተን በቀጣይ ልንከተላቸው የሚገቡ አቅጣጫዎችን ለመጠቆም የሚረዳ መድረክ ነው ብለን ነው ይሄን ያዘጋጀ ነው። ቀደም ሲል የግንኙነት መላላት አለ። መላላት ብቻም ሳይሆን ፈጽሞ ከኛ ጋር የማይገናኙ ተቋማት አሉ። እኛ ሄደን ካልቆፈቆፍን በስተቀር ሄደን ካልጠየቅን በስተቀር ስራ እዚህ ጋር አለ። እዚህ ጋር የንቅናቄ መድረኮች አሉ። ታች እስከ ወረዳ ድረስ ያሉትን የእናንተን ቼን ተከትላችሁ መረጃ ለእኛ ከመመገብ አንጻር የነበረውን ጉድለትና ክፍተት ቀጣይ አርመን የተሻለ ግንኙነት በማድረግ የተሻለ የዞናችን ገጽታ እንዲገነባ ለማስቻል ነው ይሄ መድረክ ያዘጋጀ ነው ማለት ነው። እንግዲህ የመድረኩ ዓላማና አስፈላጊነትን በሚመለከት የተወሰኑ ዓላማዎች አሉ። እንደዚሁም አስፈላጊነትን ባጭሩ አስቀምጠናል። አንዱ የህዝብ ግንኙነት ጽንሰ ሀሳብ እና ምንነት ለተቋማት ፎካሎች በማስጨበጥ የግንዛቤና የክህሎት ጋር ለመሙላት ነው የዚህ ዓላማ ማለት ነው። እንግዲህ የህዝብ ግንኙነት ማለት ምን ማለት ነው የሚለው በእርግጥ ሁላችንም ጎግል አድርገን ዛሬ ማየት መረዳት የምንችለው ሆኖ ግን በዛ ዙሪያ የተወሰነ ጽንሰ ሀሳብ ለማስጨበጥ ነው። እዛ ዙሪያ የሚታየውን የክህሎትና የግንዛቤ ጋፕም ለመሙላት ነው። ሌላው በህዝብ ግንኙነት ፎካሎችና በዞኑ መንግስት ኮሚኒኬሽን ጽሕፈት ቤት መካከል ጠንካራና ውጤታማ ግንኙነት እንዲፈጠር ለማስቻል ሌላኛው ዓላማ ማለት ነው። በህዝብ ግንኙነት ፎካሎች ማለት በየመምሪያ በየተቋም ያላችሁ እናንተና እኛ ጽሕፈት ቤት ጋር ጠንካራ የሆነ እና ውጤታማ ወይም ኢፌክቲቭ እና ኤፊሽንት የምንለው ኮሚኒኬሽን እንዲኖር ለማስቻል ነው። ሌላው ባሉ መደበኛና ማህበራዊ ሚዲያ ፕላትፎርሞች አማካኝነት የዞንና በስሩ ያሉትን እስከ ወረዳ እስከ ከተማ ያሉትን ተቋማት ገጽታ መገንባት የሚያስችል ጠንካራ የህዝብ ግንኙነት ስራ ለመስራት ነው የዚህ ዓላማ ማለት ነው። በዚህ ምርትና አገልግሎታቸውን የእያንዳንዱን ተቋም የእያንዳንዱን መምሪያ የእያንዳንዱን ወረዳ የእያንዳንዱን ከተማ ምርትና አገልግሎት እንግዲህ እያንዳንዱ የሚያመርተው ምርት አለ፣ የሚሰጠው አገልግሎት አለ። ይሄን በሚዲያ አማራጮች አውጥተን ለመሸጥ ወይም አውጥተን አጉልተን ለማሳየት ነው ማለት ነው። ሌላው ዓላማው ይህን ያክል ካልን አስፈላጊነቱ ምንድን ነው የሚለው ሲታይ የሁሉም ሴክተሮች ተግባር አፈጻጸም ከተደበቀበትና የጋን ውስጥ መብራት ሆኖ ከቆየበት ወጥቶ ለህዝቡ እንዲታወቅ ለማስቻል አስፈላጊነቱ ማለት ነው። እንግዲህ ቅድም እንዳልነው ሚዲያ ዓለምን ሁሉ በተቆጣጠረበት ወቅት ላይ ወይም ዓለም በአንድ መንደር በተሰለፈበት ወቅት ላይ የእኛ ተቋም ስራ የጋን ውስጥ መብራት መሆን የለበትም። አነሰን በዛም ለህዝብ የሚሰጠው አገልግሎት ወጥቶ ህዝቡ ራሱ ለኔ የሚሰጠው ይህ ተቋም ለኔ የሚሰጠው አገልግሎት ይሄ ነው ብሎ በራሱ አንደበት እንዲናገር ድረስ ለማስቻል አውጥተን ከተደበቀበት ለማሳየት እንደሆነ ማወቅ ያስፈልጋል።
ይሄ ሆኖ ያው የዛሬ ዋነኛው አጀንዳችንም የህዝብ ግንኙነት ወይም ፐብሊክ ሪሌሽን የምንለው ስለሆነ ፐብሊክ ሪሌሽን የሚለው ጽንሰ ሀሳብ ወይም ኮንሰፕት ወይም ዴፊኒሽን ምንድን ነው የሚለውን ነገር ሞር እናንተ ጎግል አድርጋችሁ የምታገኙት ሆኖ ቀጣይ ግን የተወሰኑ ልሂቃንና የተወሰኑ የዘርፉ ጸሐፊዎች የተወሰነ ስለ ህዝብ ግንኙነት ወይም ስለ ፐብሊክ ሪሌሽን ያሉትን ነገር ለማለት ያክል አንድ 3 ነጥቦችን አነሳለሁ። እንግዲህ የተለያዩ ዘርፎች ወይም የተለያዩ የዘርፉ ምሁራን ወይም የተለያዩ በዚህ ዘርፍ የሚሰሩ ኢንስቲትዩሽንስ ስለ ፐብሊክ ሪሌሽን ወይም ስለ ህዝብ ግንኙነት ዲፋይን ያደረጉበት ሁኔታ ነው ያለው። ከነዚህ ውስጥ አንድ 3 ዴፊኒሽኖችን እናያለን። አንዱ የዩኤስኤ ላይ ያለው ኢንስቲትዩት ኦፍ ፐብሊክ ሪሌሽን ስለ ህዝብ ግንኙነት ዲፋይን ያደረገው ምን ብሎ ነው? የህዝብ ግንኙነት ማለት የአንድን ተቋም እና የተቋሙን ባለድርሻ አካላት ወይም ስቴክ ሆልደርስ ሁለትዮሻዊ አዎንታዊ መረዳት ወይም መረዳዳት ለመፍጠር ለማስቻል ሲባል ስራዬ ተብሎ ወይም ሆን ተብሎ ታቅዶና ቀጣይነት ኖሮት የሚከወን ተግባር ነው ይላል ኢንስቲትዩት ኦፍ ፐብሊክ ሪሌሽን ዩኤስኤ አሜሪካ ላይ ያለው በዚህ ዘርፍ ላይ የሚሰራ ተቋም ስለ ህዝብ ግንኙነት ዲፋይን ያደረገው ነው ማለት ነው። የአንድን ተቋምና የዛን የተቋሙን ባለድርሻ አካላት ወይም የተቋሙን ደንበኞች ሁለትዮሻዊ አዎንታዊ ማለት ፖዚቲቭ የሆነ መረዳዳት ለመፍጠር እና ስራዬ ተብሎ ታቅዶ ቀጣይነት ኖሮት የሚከወን ተግባር ነው ህዝብ ግንኙነት ማለት። እንዲሁ በቀላሉ የሚታይ ሳይሆን ሁለቱን አካላት አገልግሎት ሰጪ ተቋሙን እና የዛን ደንበኞች ወይም ስቴክ ሆልደርስ የሁለትዮሻዊ አዎንታዊ ግንኙነት እንዲኖር የሚሰራ ዘርፍ ነው ህዝብ ግንኙነት ማለት ነው።